ግድግዳው ሁሉ ታሪክ የሚተርክባትን ከተማ አይታችሁ ታውቃላችሁ? እንኳን ደህና መጣችሁ ወደ ሐረር ጀጎል ግንብ። ከ400 ዓመታት በፊት የተገነቡት እነዚህ ግድግዳዎች ከ4 ኪሎ ሜትር በላይ የሚረዝሙ እና እስከ 5 ሜትር ከፍታ ያላቸው ከድንጋይ እና ከጭቃ የተሰሩ ለዘመናት የአየር ሁኔታንና ጊዜን ለመቋቋም በረቀቀ መንገድ ተጠናክረው የተሰሩ የምህንድስና ውጤቶች ናቸው። የሐረር ከተማዋ 5 ዋና ዋና በሮች የምህንድስና አስደናቂ ታሪክ ተናጋሪ ግንባታዎች ናቸው። አንዳንዶቹ ትራፊክን ለመቆጣጠር ጠባብ ሲሆኑ፣ አንዳንዶቹ ወራሪዎችን ለመከላከል ታቅደው የተገነቡ ናቸው። ወደ ሐረር ከተማ ሲገቡ ታሪክ ሕያው ይሆናል። ጠባብ ጎዳናዎች፣ በቀለማት ያሸበረቁ ቤቶችን፣ የዘመናት መስጊዶችን እና የተጨናነቀ ገበያዎችን ያሏት ከተማ ነች። ሐረር ኢስላማዊ ትውፊቶችን ለትውልድ ያቆየች፣ የመንፈሳዊ እና የባህል ማዕከል የሆነችውን የቅዱሳን ከተማ የሚል ቅጽል ስም ያገኘች ከተማ ነች። አሁን ላይ ሐረርን አስደናቂ የሚያደርገው ምንድን ነው? ከተማዋ አሁንም ዘመናትን ተሻግራ ሕያው እና ንቁ ነች። የአካባቢው ሰዎች ወግ፣ ገበያ ቦታዎቹ ድምቀት፣ እያንዳንዱ ጥጋጥግ የምህንድስና ታሪክ እና ባህል ፍጹም ተስማምተው ያንጸባርቃሉ። ሐረር ጀጎል ከከተማ በላይ ነች። ታሪካዊ ምህንድስና ጥበብን ከባህላዊ ትውፊት ጋር የሚገናኝበት፣ በበሯ የሚያልፍን ሁሉ የሚማርክበት ሕያው ድንቅ የምህንድስናና የታሪክ ውጤት ነች።